አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮች እንኳን በሰላም በጤና ወደ ቻናላችን መጣችሁ ማለት ነው። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ቋንቋዎችን እናስተምራለን። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ለቻናሉ ቤተሰብ ሁኑ። በየጊዜው የሚለቀቅ ቪዲዮ ለእናንተ እንዲደርሱ አድርጉ ማለት ነው። ዛሬ የአማርኛ ፊደላት የተመረጡትን ቸ፣ ነ እና አ እንዲሁም ከን ፊደል በእነዚህ ቃላት መስርተን የምንማር ይሆናል ማለት ነው። ከዛ በተጨማሪ የኦንላይን ስራ መስራት የምትፈልጉ ልጆች ካላችሁ ከኪሳችሁ ምንም አይነት ገንዘብ ሳታወጡ እዚህ ስክሪን ጋር ባለው ስልክ ቁጥር ኢሞ፣ ዋትሳፕ፣ ቴሌግራም ሀይ በሉኝ፣ አናግሩኝ፣ እናስተምራለን። የኦንላይን ስራም ከኔ ጋር አብራችሁ መስራት ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ ምገባ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ። እሺ መጀመሪያ የምናየው የቸን ቤተሰብ ነው። የቸን በቸ ዘር የሚነበቡ ነው እናነባለን። እሺ እዚህ ጋር ስንመጣ የቸቹ መጀመሪያ ፊደል ቸ አለ። የረሩ ስድስተኛ ፊደል ር አለ። ቸ ር ቸ ር ቸር ቸር። እዚህ ጋር ደግሞ የቸቹ ስድስተኛ ፊደል ች አለ። የለሉ መጨረሻ ፊደል ሎ አለ። የተቱ ስድስተኛ ፊደል ት አለ። ች ሎ ት ችሎት ችሎት። ቀጣይ እዚህ ጋር ደግሞ የቸቹ ስድስተኛ ፊደል ች አለ። የለሉ መጨረሻ ፊደል ሎ አለ። የተቱ አራተኛ ፊደል ታ አለ። ች ሎ ታ ችሎታ ችሎታ። እዚህ ጋር ስንመጣ የቸቹ አራተኛ ፊደል ቻ አለ። የረሩ ስድስተኛ ፊደል ር አለ። የጀጅ ስድስተኛ ፊደል ጅ አለ። ቻ ር ጅ ቻርጅ ቻርጅ ቻርጅ። የመጀመሪያው ቸር፣ ሁለተኛው ችሎታ፣ ችሎት ማለት ሶስተኛው ችሎታ፣ አራተኛው ቻርጅ ማለት ነው። እዚህ ጋር ደግሞ የነኑ ቤተሰብ አለ። የነኑ ቤተሰብ ደግሞ ስናይ እዚህ ጋር የነኑ መጀመሪያ ፊደል እና የበቡ ስድስተኛ ፊደል ብ፣ የረሩ ስድስተኛ ፊደል ር፣ ነ ብ ር ነብር ነብር። እዚህ ጋር ስንመጣ ደግሞ የነኑ ስድስተኛ ፊደል ን፣ የጸጹ ሁለተኛ ፊደል ጹ፣ የሀሁ ስድስተኛ ፊደል ህ፣ ንጹህ ንጹህ ንጹህ። እዚህ ጋር ስንመጣ ደግሞ የነኑ ስድስተኛ ፊደል ን፣ የፈፉ ሁለተኛ ፊደል ፉ፣ የገጉ ስድስተኛ ፊደል ግ፣ ን ፉ ግ ንፉግ ንፉግ። እዚህ ጋር ደግሞ የነኑ ስድስተኛ ፊደል ን፣ የበቡ ስድስተኛ ፊደል ብ፣ ን ብ ንብ ንብ። እሺ እዚህ ጋር ስንመጣ የአኡ ዘሮች አሉ። ወደ አኡ ዘሮች ከመግባታችን በፊት ላይክ ያላረጋችሁ ሰዎች ላይክ አድርጉ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። ለእኔ እንደ ማበረታቻ ስለሚጠቅም ነው ማለት ነው። እሺ በአኡ ዘር ስንመጣ ደግሞ የአኡ መጀመሪያ ፊደል አለ። የረሩ መጀመሪያ ፊደል ረ አለ። የሰሱ መጀመሪያ ፊደል ሰ አለ። አ ረ ሰ አረሰ አረሰ። የአኡ ሁለተኛ ፊደል ኡ አለ። የደዱ መጀመሪያ ፊደል ድ አለ። የተቱ ስድስተኛ ፊደል ት አለ። ኡ ደ ት ኡደት ኡደት። እዚህ ጋር ስንመጣ ደግሞ የአኡ መጀመሪያ ፊደል አለ። የበቡ አራተኛ ፊደል ባ አለ። የተቱ ስድስተኛ ፊደል ት አለ። አ ባ ት አባት አባት። እዚህ ጋር ስንመጣ ደግሞ የአኡ አምስተኛ ፊደል ኤ አለ። የረሩ ስድስተኛ ፊደል ር አለ። ኤ ር ከዛ ላይ የተቱ ስድስተኛ ፊደል ት፣ ኤ ር ት፣ የረሩ አራተኛ ፊደል ራ፣ ኤ ር ት ራ ኤርትራ ኤርትራ ይሆናል ማለት ነው። እሺ ኤርትራ ይላል ይሄኛው ኤርትራ። እሺ ከዛ ቀጥሎ እዚህ ጋር የከኩ ፊደሎች አሉ። የከኩን ደግሞ እንይ። እዚህ ጋር በከ የሚጀምሩ አሉ። ከየመጀመሪያ ፊደል አለ። የመሙ አራተኛ ፊደል ማ አለ። ከማ የለሉ ስድስተኛ ፊደል ል አለ። ከማ ል ከማል ከማል። እዚህ ጋር የከኩ ሁለተኛ ፊደል ኩ፣ የበቡ መጀመሪያ ፊደል በ፣ የተቱ ስድስተኛ ፊደል ት፣ ኩ በት ኩበት ኩበት። እዚህ ጋር ደግሞ የከኩ ስድስተኛ ፊደል ክ፣ የረሩ አራተኛ ፊደል ራ፣ ክራ፣ የረሩ ስድስተኛ ፊደል ር፣ ክራር ክራር ክራር።
እዚህ ጋር የከኩ 3ኛ ፊደል ኪ አለ። የሰሱ 6ኛ ፊደል ስ አለ። ኪስ ኪስ ኪስ። ስለዚህ እናንተ ማድረግ ያለባችሁ እነዚህን ደጋግማችሁ መጻፍ ማንበብ ነው። እንደነገርኳችሁ የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ፣ የኦንላይን ስራ መስራት የምትፈልጉ ልጆች ካላችሁ የ2 ሰዓት ጊዜና ከዚያ በላይ ጊዜ ያላችሁ ልጆች ማለት ነው የምትፈልጉ ከሆነ አናግሩኝ። የኦንላይን ስራውን መስራት ትችላላችሁ። የኦንላይን ትምህርቱንም መማር ትችላላችሁ። ትምህርቱን በአካል መማር የምትፈልጉ ልጆችም በዚሁ ቁጥር ቴሌግራም፣ ኢሞ፣ ዋትሳፕ ሀይ በሉኝ ማለት ነው። ቅድም ባሳየኋችሁ ቁጥር በቀጣይ ቪዲዮ እስክንገናኝ ድረስ ማሰላማ።